አይናፋርነት የድናችን ብቻ ሳይሆን የባህላችን መገለጫ እንደነበረ ድሮ አስታውሳለሁና አሁን ላይ ግን አይናፋርነት እንደ ፋርነት እየተቆጠረበት ያለበት ሰዓት ይመስለኛል። ነገር ግን አይናፋርነት ምርጥ ባህሪና ሰዎችን በቃ በጣም የሚያሳምራቸው ነገር ቢኖር በተለይ ደግሞ ሴት ልጅን የሚያሳምራት ነገር ቢኖር እንደ አይናፋርነት አላየሁም። አንዲት ልጅ አይናፋር ስትሆን በጣም የተዋበችና ያማረች ትሆናለች። እና ዲናችን ስለ አይናፋርነት ምን ይላል ከተባለ በመጀመሪያ አምላካችን አላህ Subhanahu Wa Ta'ala ሱረቱ አልቀሰስ ላይ ስለ ሙሳ ሚስት ወይም ደግሞ ሙሳ ሚስት በኋላ ላይ የሙሳ ሚስት የሆነችው ወይም ሙሳ አለይሂ ሰላም ሚስት የሆነችው ሴት እንዴት አድርጋ ነበር ስታፍር የነበረው አካሄዷ፣ አነጋገሯ፣ ሁሉ ነገሯ በጣም ደስ የሚል ነበርና አላህ Subhanahu Wa Ta'ala فجاءته إحداهما تمشي على استحياء ይላል። ያኒ አንዷ ከማፈር ጋር ሆና መጣች ይላልና قالت إن أبي يدعوك አባቴ ይጠራህን ليجزيك أجر ما سقيت لنا ያለች አጅርህን ወይም ደግሞ ያጠጣህልን ዋጋ ሊከፍል ወይም ደግሞ ሊሰጥህ አባቴ ይጠራህን በማለት ነው ስትጠራው የነበረውና አዛ አመጣጧ እስቲህያ ነበር ወይም ደግሞ አካሄዷ በጣም አይናፋርነት የተሞላበት ነበር። አሁን ግን ቀጭቋ እያልን የምንሄድበት ሁኔታ ነው ያለውና አላህ Subhanahu Wa Ta'ala ካዘነላት ሴት ውጭ ማለት ነው። እንደገና ደግሞ ከንግግሯም ራሱ የምታወራበት መንገድ በጣም እስቲህያ ያለው ወይም ደግሞ አይናፋርነት የተሞላበት እንደሆነ ያስቀምጣሉ ማለት ነውና የአላህ መልእክተኛ መለይሂ ሰላቱ ወሰለም ምን ይላሉ? ኢማን እኮ ቢዱዑ ስትሆን ሹዕባ ወደ 60 ወይም 70 የሚደርስ እንትን አለው ሹዕባ አለው ወይም ደግሞ ቅርንጫፎች አሉት። ወልሐያ ምንድነው? ሹዕበቱ ሚነል ኢማን ከኢማን አንዱ ክፍል ነው ብለው ነው አላህ መልእክተኛ አለይሂ ሰላቱ ወሰለም ያስተማሩትና ሐያ የአላህ መልእክተኛ አለይሂ ሰላቱ ወሰለም ድንግ ሴት ከምታፍረው በላይ ያፍሩ ነበርና ሐያ ነበራቸው፣ አይናፋርነት ነበራቸውና በጣም የሚያስውበን ነገር ነው አይናፋርነት የሚባለው። እንኳን አይደል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ከዛ በፊት የነበሩበት ነቢያቶች መገለጫ ጭምር ነበረ ይሄ ሐያ የሚባለው ነገር። የሙስሊም መገለጫ ነው ሲጀመር ሐያ የሚባለው ነገር። አቢ ዘር በዘገቡት ሐዲስ ላይ እና ሚማ አድረከ الناس ሰዎች ካገኙት ማለት ነው ሚን ከላቢ ንቡዋ ከነቢያቶች ንግግር ወይም ደግሞ ከነቢያቶች ተግባር اذا لم تستحي ففعل ما شئت ማታፈር ከሆነ የፈለከውን ስራ የሚል ነበርና ምንድነው ያኔ ተመነደዋለህ ነው። አንድ ሰው ካላፈርክ አላህ Subhanahu Wa Ta'ala ካፈር ሰውንም ካላፈርክ የፈለከውን ስራ ተመነደዋለህ ጀሃነም ያስገባናል አላህ Subhanahu Wa Ta'ala የሆነ ብቻ ያደርግ እንትን ነው ይሄን የዛቻ ንግግር ነው። ማታፈር ከሆነ ይሄንን ስራ ግልጽ ነው። አላህን ማትፈራ ከሆነ ይሄንን አድርግ እንደማለት ነው። ልክ በቃ እንደዚህ አይነት አነጋገር ነውና ይሄ እስቲህያ የሚባለው ሐያ የሚባለው ነገር እኛ ልንላበሰው የሚገባ ነው። ሐያ የሴት ልጅ ዘውዷ ነው። በቃ ይሄ አይናፋርነት የሚባለው ነገር ማለት ነውና አላህ Subhanahu Wa Ta'ala ያላብሰን በመንችለው አቅም ልናፍር ይገባል ከንግግራችን ጀምሮ ማለት ነው። አሁን ላይ በቃ የሻራ ላይ ያለ የሆነ ዱርዬ ወንድ የማይናገረው ነው ራሱ ሴቶች ሲናገሩ ይሰማል። እንደዚሁም ደግሞ በጣም በቃ ልቅ የሆነ ነገር ሲናገር ይሰማል የሰው ልጅና ይሄ በጣም የሚያስጠላ ነገር ነው። በተለይ ደግሞ ከሴት ሲሆን በጣም ያስጠላል። ወንድም አይናፋር መሆኑ በጣም ደስ የሚል ነገር ነው፣ ግን ሴት ላይ ሲሆን ደግሞ በጣም ያሱባታል። ሴት ልጅ አይናፋር ስትሆን በመተናገረው በመታደርገው በእያንዳንዷ ንግግሯ አይናፋር ስትሆን የበለጠ ውብና ያማረች በቃ የምትማርክ ሴት ትሆናለችና አላህ Subhanahu Wa Ta'ala ሐያ ያላብሰን በመንችለው አቅም ይሄንን ሐያ የሚባለውን ነገር ልንላበስ ይገባል። ዲናችን በሚፈቅደው በሚያራምደን መልኩ ብንራመድ ብዙ ነገራቶች የተቀየረና ያማሩ ያበቡ ይሆናሉ። አላህ Subhanahu Wa Ta'ala ሐያ ይስጠን። አላህ ይحفظكم። ሰላም አለይኩም።